ሰላም እንዴት ናችሁ? ከነራዎች ነን። ዛሬ ቶተን 9 ዩራክ በቀላሉ እንዴት አሰምብል ማድረግ እንደምንችል አብረን እናያለን። አብራችሁን ቆዩ። በቅድሚያም ራካችንን ስንገዛ በሁለት በተለያዩ ካርቶን መሆኑን እርግጠኛ እንሆናለን። እነሱም ቶፕ እና ፍሬም ናቸው። በቅድሚያም ራኩን ለማሰር እኔ ቻርጀብልን እጠቀማለሁ። ለመክፈት ደግሞ መቀስ ሲሆን ቻርጀብል ካሌላችሁ በውስጡ ያለው አለንኪ ወይም ደግሞ ማሰሪያ መጠቀም ትችላላችሁ። እንደምታዩትም ካርቶናችንን በመቁረጥ እንጀምራለን። በምታዩት መልኩ ካርቶኔን እየከፈትኩኝ ነው። እጃችሁን ጥንቃቄ እያደረጋችሁ ካርቶናችሁን ትቆርጣላችሁ ማለት ነው። አሁን በምታዩት መልኩ ራካችንን አንቦክስ እያደረግን ነው። ራካችንንም ካርቶኑን በመክፈት አንቦክስ እያደረግን እንጀምራለን። ቅድም እንዳልኳችሁ እዚህ ውስጥ ቶፕ እና ከቨር ነው ያለው። እሱን እያንዳንዱን አንድ ባንድ እናያለን ማለት ነው። ይሄ እንደምታዩት ቶፕ ነው። እዚህ ጋር እናደርገዋለን። እዚህ ውስጥ ፒዲዮ አለ፣ ትሪ አለ። እያንዳንዱን ነገር በጥንቃቄ እናስቀምጣለን ማለት ነው። እነኚህ ሴፍቲዎች ቦታ ስለሚይዙብን እነሱ እያስወገደን ቶፓችንን እናወጣለን ማለት ነው። እንደዚህ ካረገን በኋላ ቶፓችንን ሙሉ በሙሉ አውጥተናል ማለት ነው። ካርቶኑንም እያነሳን ቦታ እንዳይዝብን እዚህ ላይ እንደዚህ ሬዲ እናደርጋለን ማለት ነው። አሁን በምታዩት መልኩ ቶፕ ቦክሳችንን አውጥተን ጨርሰናል ማለት ነው። ቀጣዩ እዚህ ላይ ለማሰር አክሰሰሪዎች እንዳሉ ፍሬም ውስጥ ስላሉ እነሱን በማውጣት እንቀጥላለን ማለት ነው። አሁንም እንደምታዩት ሁለተኛ ካርቶናችንን ወይም ደግሞ ፍሬም የያዘውን ካርቶናችንን አንቦክስ በማድረግ እንጀምራለን። ካርቶን ውስጥም እንደምታዩት የራካችን በር የሆነ በመስታወት የተሰራ የራክ ዶር እናገኛለን ማለት ነው። እሱ መስታወት ስለሆነ በጥንቃቄ እናስቀምጣለን። በመቀጠልም እነኚህ ሴፍቲዎችን ቦታ እንዳይዙብን እያነሳሳን የራክ ሳይድ ዶር እና አንግሉን በጥንቃቄ እናስቀምጣለን ማለት ነው። እንደዚህ ካወጣን በኋላ የራኩ አክሰሰሪዎችን ወይም ደግሞ ብሎኖችንና ለማሰር የሚያገለግሉን መሳሪያዎችን እናወጣለን ማለት ነው። በመጨረሻም የራኩ የኋላኛው በር እናወጣለን ማለት ነው። እንደዚህ አውጥተን ከጨረሰን በኋላ ይህንን ካርቶኑን እናስወግዳለን ማለት ነው። እንግዲህ እንደምትመለከቱት ሁለተኛውን ካርቶናችንን አንቦክስ አድርገን ጨርሰናል። እንዲሁም እዚህ ካርቶን ውስጥ የተለያዩ አክሰሰሪዎችን እናገኛለን። ከነዚህ መካከል የራኩ በር አለ፣ ሳይድ ዶሮች አሉ፣ አንግሎች አሉ፣ የራኩ ፋን አለ፣ አንግል የሚታሰርበት ብረት አለ። እንዲሁም ደግሞ ራኩን ለማሰር የምንጠቀምበት ብሎኖች ይኖሩናል ማለት ነው። እንግዲህ እዚህ ፕላስቲክ ውስጥ የተለያዩ አክሰሰሪዎችን እናገኛለን። ከነሱ መካከልም ራክን በእጅ ማሰር ከፈለገን አለንኪ የሚባለውን የራክ ማሰሪያ እናገኛለን። በመቀጠልም ራክን መቆለፍ የምንችልበትን ቁልፍ እናገኛለን። ሶስተኛውና ዋናው ነገር ደግሞ ራኮቹ የሚታሰሩበትን ብሎኖች ወይም ደግሞ ማሰሪያዎችን እናገኛለን ማለት ነው። ከዚህም በመቀጠል እዚህ ውስጥ የምናገኘው ብሎኖች ሁለትና ከዛ በላይ አይነት ስለሆኑ አንግሉን የምናስርበትና ትሬውን የምናስርበት የትኛው ብሎን ነው ብለን ሶርት ማድረግ ይኖርብናል ማለት ነው። አንግሉንም ለማሰር የሚያስጠቅመን አነስ ያሉትን ብሎኖችን ሶርት እናደርጋለን ማለት ነው። አሁን በምታዩት መልኩ የራኩን አንግል የምናስርበትን ብሎኖች ሶርት እያደረገን ነው ማለት ነው። እነኚህ አነስ ያሉትን ማሰሪያዎችን ሶርት ካደረገን በኋላ ራካችንን ወይም ደግሞ የራኩን የመጀመሪያውን ፓርት አንግሉን ለማሰር ሬዲ እንሆናለን ማለት ነው። እንግዲህ አሁን እንደምትመለከቱት አንግላችን ለመታሰር ሬዲ ስለሆነ አሁን እዚህ ጋር ብሎኖች አሉን፣ አንግሉን የምናስርበት ብረቶች አሉ። አንግሉ የራሱ የሆነ ጉድጓድ ስላለው እዛ ላይ እናስረዋለን ማለት ነው። በአንዱ ሳይድ አራተኛ ላይ እናስረዋለን፣ በአንዱ ሳይድ ደግሞ ሶስተኛ ላይ እናደርጋለን። ለምንድን ነው ይህንን የምናደርገው? በኋላ ላይ ትሬ ስለምናስገባበት ትሬ ሰፍቶ እንዳያስቸግረን አንድ አራተኛ ላይ አንድ ደግሞ ሶስተኛ ላይ ያደረገን እናስረዋለን ማለት ነው። ስለዚህ አሁን በምታዩት መልኩ አንግላችንን ለማሰር ሬዲ ሆነናል። እዚህ ጋር እንደምትመለከቱት በዚህ ሳይድ አራተኛ ጉድጓድ ላይ በዚህ ሳይድ ደግሞ ሶስተኛ ጉድጓድ ላይ እያደረገን አንግላችንን እናስራለን ማለት ነው። እዚህ ጋር ብሎናለን፣ እዚህ ጋር ማሰሪያ ያለን። ስለዚህ ወደ ማሰር እንሄዳለን ማለት ነው። እንደነገርኳችሁ በዚህ ሳይድ አራተኛ ላይ እያደረገን እንደዚህ በጥንቃቄ እናስሯለን። በዚህኛው ሳይድ ደግሞ ሶስተኛ እያደረገን ምክንያቱም በኋላ ላይ ትሬ ስለምናስገባበት ትሬያችን እየሰፋ እንዳያስቸግረን
በዚህ ሳይድ ደግሞ ሶስተኛ እያደረገን እንደዚህ እናስረዋለን ማለት ነው። ስለዚህ አሁን አንግላችን ሬዲ ሆኗል ማለት ነው። አንግላችን እንደዚህ መታሰሩን ካየን በኋላ እዚህ ላይ በየትኛው በኩል ሰፊ ነው በየትኛው ደግሞ ጠባብ ነው የሚለውን አይተን እዚህ ላይ እንሰካዋለን ማለት ነው። በዚህ መልኩ በአንድ ሳይድ ያለው አንግላችን ሬዲ ሆኗል ማለት ነው። እንግዲህ በምታዩት መልኩ ሁለተኛውንም አንግላችንን አስረን ሬዲ አድርገናል ማለት ነው። እንደዚህ አስረን ሬዲ ካደረገን በኋላ ሰፊው በዚህ ጋር ነው እንደምታዩት፣ ጠባቡን በዚህ ጋር ነው። which means በዚህ ጋር 4 ነው፣ በዚህ ጋር ሶስተኛ ላይ ነው ያሰርነው ማለት ነው። እዚህ ጋር መተን እዚህ ጋር ሰፊ መሆኑን እናያለን፣ እዚህ ጋር ደግሞ ጠባቡ መሆኑን እናያና እንሰካዋለን ማለት ነው። እንደዚህ በቀላሉ ሰክተን እንደዚህ ሬዲ እናደርጋለን ማለት ነው። እንግዲህ በምታዩት መልኩ አንግላችንን ሬዲ ካደረገን በኋላ እንደዚህ እንከድነዋለን ማለት ነው። which means ባይ ቶፕ እንከድነዋለን። እንደዚህ አድርገን ቶፑን ካስቀመጥንበት በኋላ ቼክ እያደረገን እንደዚህ በስትክክል ትንሽ መግፋት ካለብን መታ እያደረገን እያስገባን እንሄዳለን ማለት ነው። ይሄም የብሎን ቦታ ስላለው የግዴታ እዚህ ላይ ማሰር ይኖርብናል ማለት ነው። አሁን ቶፓችንን ለማሰር ሬዲ አድርገናል። አሁን እንግዲህ እንደዚህ ቶፓችንንም ሬዲ አድርገናል። ስለዚህ ቶፓችንንም በዚህ መልኩ እናስረዋለን ማለት ነው። አሁን ቶፓችን ታስሮ ሬዲ ሆኗል ማለት ነው። በመቀጠልም በስረኛውን በኩል እንደዚሁ ቶፑን እንዳሰር ነው ገልብጠን እናስረዋለን ማለት ነው። እንደዚህ እያደረጋችሁ በጥንቃቄ እየገለበጣችሁ በአሁኑ መልክ ታስሩታላችሁ ማለት ነው። ስለዚህ ቀድማችሁም እንደተመለከታችሁ ቶፓችንን አስረን ጨርሰናል። አሁን ደግሞ በተቃራኒው ቦተሙን ወደ ማሰር እንሄዳለን። እንግዲህ በምትመለከቱት ቦተሙንም አስረን እንደዚህ ሬዲ አድርገናል ማለት ነው። አሁን ወደ መጀመሪያው ሳይዱን ገለብጠዋለን ማለት ነው። በጥንቃቄ እያደረገን እንደዚህ ከገለበጠን በኋላ አሁን ትሬውን ወደ ማሰር እንሄዳለን። ስለዚህ ራካችን በዚህ መልኩ ሬዲ ከሆነ በኋላ ትሬ ወደ ማሰር እንሄዳለን ማለት ነው። ትሬ ለማሰርም ቅድም እንደነገርኳችሁ ተለቅ የሚሉ ብሎኖችን መርጠን ከጨረስን በኋላ ትሬያችንን ቀስ እያለን ውስጥ እያስገባን እናስራለን ማለት ነው። ትሬያችንን ውስጥ ካስገባን በኋላ የአንግላችን ብረት ቁጥር ስላለው ቁጥሩ ላይ ወይም ደግሞ እናንተ በምትፈልጉት ቁጥር ላይ እየሄዳችሁ ይሄኛውን እያስገባችሁ ማሰር ትችላላችሁ ማለት ነው። ኦኬ፣ በምታዩት መልኩ ትሬያችንን ለማሰር እየሞከረን እንገኛለን ማለት ነው። ቅድም እንደነገርኳችሁ አንግላችን ላይ ያሰርንበት ብረት ቁጥር ስላለው በምትፈልጉበት ቁጥር ላይ እያደረጋችሁ ትሬያችሁን ማሰር ትችላላችሁ ማለት ነው። እኔ ለምሳሌ 5ኛ ስለመረጥኩኝ 5ኛ ላይ ይሄንን ብረት እያስገባውኝ አስረዋለሁ ማለት ነው። ትሬውን ሳታነሱ በፊት ይሄኛውን ሬዲ ማድረግ ይኖርባችኋል። ስለዚህ እቺ የብሎን መያዣን ለማስገባት እኔ የተጠቀምኩት መቀስ ስለሆነ እናንተ በምትፈልጉት ነገር እየተጠቀማችሁ እንደዚህ መሰካት ትችላላችሁ ማለት ነው። በጥንቃቄ እንደዚህ ያደረገን እናስገባለን። በሁለቱም ሳይድ ቁጥሩን ቼክ እያደረገን ምክንያቱም የተለያየ
ቁጥር ከመረጠን በዛኛው 4 መርጠን በዚህኛው ደግሞ 5ኛ ላይ ካደረገን ልክ ስለማይመጣልን ቁጥሩን ቼክ እያደረገን እናስገባለን። በዚህ መልኩ የብሎን መያዣውን አስገብተን ጨርሰናል ማለት ነው። አሁን የሚቀረን ትሬያችንን እያነሳን እሱ ላይ በማድረግ በታሰሩት ብሎኖች ላይ ቀስ እያለን ብሎኑን በእጅ እናስራለን። በምታዩት መልኩ እንደዚህ በእጅ እያጠበቀን እንደዚህ በአራቱም በኩል በእጅ ካጠበቀን በኋላ በቻርጀብላችን ደግሞ እየሄድን እናጠብቀዋለን። እንግዲህ በምታዩት መልኩ ትሬያችንን አስረን ከጨረስን በኋላ አሁን በቀጣይ ላይ ፋን እናስራለን ማለት ነው። ፋንንም በጥንቃቄ እንደዚህ ካስገባን በኋላ 4 ብሎን ማዘጋጀት ይኖርብናል። 4ቱንም ብሎን ካዘጋጀን በኋላ ቀስ እያለን በእጅ እናጠብቃለን። መጀመሪያ ላይ እንደዚህ በእጅ እያጠበቃችሁት በአለንኪ ነው ማለት ነው ማሰር ያለብን ፋን። ምክንያቱም እንደ ሌሎች ብረት ስላልሆነ በቻርጀብል ካሰረን ሊሰበርብን ወይም ደግሞ ሊሰነጠቅ ስለሚችል ፋናችንን በአለንኪ እናስሯለን ማለት ነው። እንደዚህ አለንኪውን በመጠቀም ፋናችንን በአለንኪ እያጠበቀን እናስራለን። እንግዲህ በምታዩት መልኩ ትሬ ካሰረን በኋላ እንደምታዩት ፋናችንንም አስረን ጨርሰናል። ስለዚህ አሁን ራካችን ወደ ማለቅ እየሄደ ነው ማለት ነው። ስለዚህ አሁን በመቀጠል የራኩን ጀርባ ወይም ደግሞ በጀርባ እንደ ክዳን የምንጠቀመውን ክዳኑን በጀርባ በኩል እናስራለን። እንደዚህ ገልብጠን ሬዲ ካደረገን በኋላ የጀርባ በራችንን በዚህ መልኩ እንገጥማለን ማለት ነው። ስለዚህ ለዚህም ብሎን ያስፈልገናል። አነስ የሚሉትን ብሎኖቹን መውሰድ ይኖርብኛል። 4 ቦታ ካሰራችሁ በቂ ነው። በዚህ መልኩ ካሰረን በኋላ 4 ቦታ ካስያዘን በኋላ እንደዚህ ወደ ድሮ መልሳለን ማለት ነው። አሁን ጥቂት ነገሮች ብቻ ይቀሩናል። እነሱም ሳይድ ዶሮችና የፊት ለፊት በር ይሆናል ማለት ነው። ስለዚህ እሱንም አብረን እንገጥማለን። ሳይድ ዶር የሚባለው እንደዚህ ፕሬስ ብቻ በማድረግ በቀላሉ እንደዚህ መግጠም እንችላለን። በሁለቱም ሳይድ እንደዚህ እያደረገን ሳይድ ዶራችንን እንገጥማለን። ሶ the only thing አሁን የቀረን የፊት ለፊቱ በር ብቻ ነው ማለት ነው የሚሆነው። እሱንም ከዚህ ውስጥ እንደ ማጠፊያነት የሚያገለግለንን ቁልፋችንን በማውጣት ሬዲ ካደረገን በኋላ እቺኛዋን የምታዩትን እንደ ማጠፊያነት ወይም ደግሞ በሩ መጥቶ ይሄ ላይ ስለሚሰካ እዚህ ውስጥ እንሰካዋለን።
ከዛ በራችንን አምጥተን በጥንቃቄ መስታወት ስለሆነ እዚህ ላይ እንገጥማለን። እንደዚህ ያደረገን እዚህ የሆነች ጉድጓድ ስላለች እዚህ ውስጥ ካስገባን በኋላ በራችን በትክክለኛነት መግጠሙ ቼክ እናደርጋለን። ስለዚህ በራችን በትክክል ገጥመዋል ማለት ነው። አሁን ራካችንን በዚህ መልኩ ገጥመን ጨርሰናል። አሁን የሚቀረን አንድና አንድ ነገር ብቻ ነው። እሱም እዚህ ውስጥ የሚገቡ ዲቫይሶች ከየት ነው ፓወር የሚያገኙት? ለሱ ፓወር ለመስጠት የሚያገለግለን ፒዲዩ የተባለ ወይም ደግሞ እንደ ዲቫይደርነት የሚያገለግለን ዲቫይስ ነው። እሱንም የቀሩትንም አክሰሰሪዎች ራክ ውስጥ በማስገባት ራካችንን እንጨርሳለን።